ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የአሜሪካ ጦር በሆርሙዝ ወሽመጥ ላይ እየበረሩ የነበሩ የኢራን አጥፍቶ ጠፊ ድሮኖችን መጥቶ መጣሉን ምንጮች ለሮይተርስ ዜና ወኪል ተናገሩ። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ በሚጠበቅበት በአሁኑ ወቅት ግጭቶች መቀጠላቸውን እንደሚያሳይ እነዚሁ ምንጭ ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ ምንጭ ሰው አልባ አውሮፕላኖች የንግድ መርከብ እንቅስቃሴ ላይ አደጋ ደቅነዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ቴህራን ድሮኖችን ማስወንጨፏንና ሆርሙዝን ለማቋረጥ የሚሞክሩ መርከቦች ላይ አደጋ መጣል እንድታቆም በማስጠንቀቅ ሁኔታዎችን ወደ መቆጣጠር መምጣት አለባቸው በፍጥነት ብለዋል። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ከስምምነት ለመድረስ መቃረባቸውንና ሆርሙዝንም ዳግም ለማስከፈት የሚያስችል መሆኑን ተናግረው ነበር። ሰይድ አባስ አራግቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀምር አስታውቀዋል። የአሜሪካ ባለስልጣናት የስምምነቱ የተወሰኑ ዝርዝሮችን እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴህራን ግዴታዎቿን በማክበሯ ላይ የተመሰረቱ ናቸው ብለዋል። የኢራን ጦርነት የተጀመረው የካቲት 21 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነው። ከዚያ በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውን ተናግረዋል። ፕሬዝዳንቱ ለምን እንደሰረዙ ሲያስረዱም ተደራዳሪዎች ሊፈረም የሚችል ስምምነት ላይ ደርሰዋል ብለዋል። አርብ ዕለት የኢራን ብዙሃን መገናኛዎች ሁለቱ ሀገራት የሚደራደሩባቸው ባለ 14 ነጥብ ሰነድ ውስጥ የተወሰነውን አጋርተዋል። ትራምፕ ግን ከተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም፣ እንዲሁም ከእውነታው ጋር ምንም ትስስር የለውም ሲሉ ውድቅ አድርገውታል። ከጥቂት ሰዓታት በኋላ ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች ብቻ እየተጠበቁ ናቸው ብለዋል። የኢራን ውጭ ጉዳይ ሚኒስትር አራግቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የሀገሪቱ ብዙሃን መገናኛዎች ዘግበዋል። ይሁን እንጂ የጋራ ውሳኔ ላይ አልደረስንም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ሲሉ አክለዋል። እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ አይደለችም። ለዓመታት ኢራን በምዕራባውያን የኒውክሌር ጦር መሳሪያ ልትገነባ ነው የሚል ውንጀላ ሲቀርብባት ቆይቷል። ኢራን በበኩሏ ፕሮግራሙ ለኤሌክትሪክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብል ነበር።